አርባ ምንጭ ከለውጡ ማግስት በመነቃቃት ላይ የምትገኝ ከተማ ነች። ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በየዘርፉ እምርታ እያየን ነው። የጤና መስኩ ደግሞ አርባ ምንጭ የቱሪስት ከተማ ነች፣ ቱሪዝም ዴስቲኔሽን ነች ብለን ስንል አርባ ምንጭን ስማርት የማድረግ ራዕይ ሰንቀን ስንሰራ ሴንተር ኦፍ ኤክሰለንሳችን ቱሪዝም ነው፣ በተለይ ቱሪዝም ነው ብለን ስንል ቱሪዝሙ ደግሞ በስፖርት ይገለጻል፣ ቱሪዝሙ በጤና ይገለጻል። በአጠቃላይ 7 በላይ ተቋም በአንድ ከተማ ካለ የጤናውን ቱሪዝም ለማረጋገጥ የሚያስችል ስራ ሰርተናል ማለትና ይህንን ስራ አጠናክረን በጋራ ከዩኒቨርሲቲ ጋር ተቀናጅተን ሰርተን በጤናው ቱሪዝም መስክ የታሰበውን ምርታ ለማሳካት በጋራ እንድንቆም አደራ እያልኩ ከተማ አስተዳደሩ በሁሉ ጉዳይ እስካሁን በጋራ በቅንጅት የሰራን ቆይተናል። እዚህ ተቋም ላይ ያሉ ጉዳዮች በቅርበት አብረን በጋራ የምንሰራ መሆኑን በዛ ጋር አረጋግጣለሁ። አርባ ምንጭ ዩኒቨርሲቲ በጣም አንጋፋ ከሚባሉ በሀገራችን ውስጥ ካሉ ዩኒቨርሲቲዎች ቀዳሚው ነው። በጤናው መስክ መንግስት የያዘውን በጣም ግዙፍ ራዕይ ጤናማ የበለጸገና አምራች ዜጋ ተፈጥሮ የማየት ራዕይ ለማሳካት እንደዚህ አይነት ግዙፍ ሆስፒታሎች በጣም ወሳኝ ናቸው። በአሁኑ ሰዓት ህዝቡ ጥራት ያለውን የጤና አገልግሎት ይፈልጋል፣ ይመኛል። ያንን ለማግኘት በጣም ሩቅ ቦታዎችን ይሄዳል፣ አለፍ ስልም ከሀገር ውጭም ይሄዳል። እንዲህ አይነት የህዝቡን መጉላላት የህዝቡን ፍላጎት ማርካት የሚቻለው እንደዚህ አይነት ተቋማትን በማስፋት ሲሰራ ለዚህ መንግስት በጀመረው በፍጥነት በፈጠራ በታከለ መንገድ እንደዚህ አይነት ስራዎችን የመስራት ሂደቱ ተጠናክሮ ቀጥሏል። ስለዚህ ከዛሬ ጀምሮ የተሟላ አገልግሎት በሚሰጡ ዘርፎች ህብረተሰቡ አውቆ አገልግሎቱን መጠቀም እንዲችል በዚህ አጋጣሚ ጥሪ እናቀርባለን። የአርባ ምንጭ ጠቅላይ ሆስፒታል ከፍተኛ ገንዘብ ከመንግስት ተበጅቶለት ዘመኑ ቴክኖሎጂ ደረሰባቸው ብለን የምንላቸው ትላልቅ ቴክኖሎጂዎች የተገጠሙበት ለማህበረሰባችን ብቻ ሳይሆን ለአካባቢው በሕክምናው ቱሪዝም በከፍተኛ አገልግሎት እንዲሰጥ ታስቦ የተሰራ ሆስፒታል ነው። ትልቅ ጠቀሜታ የሚሰጥ ለአርባ ምንጭ አካባቢ ማህበረሰብ ብቻ ሳይሆን በደቡብ ክልል ብሎም ከሌላ ሀገር መጥተው እዚህ አካባቢ መታከም እንዲችሉ ተደርጎ የተሰራ ሆስፒታል ነውና ማህበረሰባችንንም ሌላውንም ማህበረሰብ አስፈላጊውን የሚባለውን የሕክምና ሂደት እንዲያገኝ ጥረት እያደረግን የምንሰራ መሆኑን ከወዲሁ ገልጻለሁ። አመሰግናለሁ።